ዛሬ በሌሊት እህታችን ጓደኛችን ዳግማዊት ክፍሌ ቤት ተገኝተናል። ወራዱ እንጂ ነው እናንተም ተኛችሁ። እንግዲህ ለልደቱ ማድመቂያ እንዲሆነን የተወሰኑ አበባዎች የሚፈነዳዱ ርችቶች የተወሰኑ ነገሮች ያሰብናቸው አሉ ማሰናዳት ያለብን ቤት ውስጥ እነ ሳምሩ ይመጡና ያግዙናል። ይሄንን እንግዲህ ቀስ ብለን ዳጊን ሳንቀሳቀስ ናይ ሳምሩዬ በሌሊት እንደ ሌባ እንትን ደህና ነሽ ወይ? አለሁልሽ። ነይ ተሸከሚ። ነይ እኮ እናንተ ትሻሉኛላችሁ ታውቂያለሽ። በቀጠሮ በምን እንጂ ሰላም ነው ወይ? ደህና ነኝ ሉሉዬ። አንቺ ነሽ እንደ ሰርፕራይዝ የምትደረጊ? ያው በቃ ታውቂያለሽ እኔ ከየትና ከየት ሀገር እንደምመጣ። የት ደረሽ? በቃ ሚካኤልን እያለፍኩ ነው። ትንሽ ያዛርጎኝ ነው ሚካኤል ጋር እንዴ። እስከዚህ አንድ ሰዓት በነገራችን ላይ አንድ ሰዓት ነው የተቀጣጠርነው ወይ 12 ሰዓት ተኩል ምናምን እዚህ እንድረስ የተው። ግን አንደኛ አንተ ወንድ ነህ፣ እኔ ባለ ትዳር ነኝ። አንተ ገና እሺ ቶሎ ድረሽ። እሺ እኔ እኮ ጭራሽ ወደ ኋላ የምትሄጂውላ ነው መሰለኝ። እውነት ሉሉዬ ቀስ እያልኩ ነው እየነዳ ያለሁት። ፀሐዩ ወጣ። ዳጊ ይሄኔ ነቅታለች። በቃ እያየችን ከላይ የሳቀች ምናምን ነው የሚሆነው። ነቃች ሲያምር እንዴ? አልነቃችም። እኔም እየጠበቅኩኝ ነው። እስኪ እውነት በቃ አልትራይቱ በቃ ቶሎ ድረሽ። ካለፍኩኝ በቃ ሉሉዬ ይቅርታ። በቃ ነኝ ታይም ሎንግ ነው ሁሌ ይባላል ብዙ ጊዜ። ለዛ ነው ነይ በቃ አለን። እኛ ደርሰናል። አንቺ ነሽ የቀረሽው። በቃ መጣሁኝ። ትንሽ በቃ አሽወና ትንሽ ደቂቃ። እሺ ቻው። አሁን ደስ የሚለው ያው ታገሰኝ ትንሽ ደቂቃ ተብላ ቢያንስ 1-2 ሰዓት ብንታገሳት ሪያና ጥሩ ነው። ሶ ዳጊን ሃፒ በርዝዴይ ብለን ጠዋት ቁርስ አድርሰን መልካም ምኞታችንን ተመኝተን ጥሩ ጊዜ ያሳልፈን እንድንውል ነው የፈለግነው። ዛሬ በቤት ተገኝተናል። እንግዲህ ሶ አቴንዳንስ አብረን የምንይዘው ይሆናል። እንግዲህ እስኪ አብረን እንከታተላለን። ልክ ሰርፕራይዝ ካረግናት በኋላ አለው በተራ መጀመሪያ አንደኛው ከዛ ካሽከት ባለሞል በኋላ ደግሞ ስትቆርስ ያይ አንደኛው ከዛ እነዚህ እንደፈለገ ጉባኤ ተፈልኩ ጣፈናለና አሎ ሪዬ እንዴት አደርሽ? መጣሽ? እሺ መጣሁ። እሺ ሪዬ እኔ በቀር ትንሽ ያረፈደች ሶሪ 50 ሰዓት ያረፈደ እውነት ነው። አውሷ ተነሳችማ ዋናው ለመነሳት ችግር የለውም። በቃ አሁን ማለት ሰዓት ደረስን። በቃ ከሀገር ቂጥቆ ነው ሩቅ ነው ለነገሩ። አዎ ታዲያ ይቤኔው ስትወርድ እዚህ ጋር
ማም አንዴማ ነኝ። Happy birthday to you. Happy birthday to you. Happy birthday, happy birthday. Happy birthday to you. መልካም ልደት መልካም ልደት መልካም ዳጊ ተነሳች አልተነሳች፣ ዳጊ ወረደች አልወረደች፣ ዳጊ ወንዱ በሌሊት 1 ሰዓት ሳይሆን የደረሰው ኖ ቤት ውስጥ ሆነው ላይ ያረፈደዋል። Happy birthday, happy birthday. ዝቅ ብለህ ቴንክ ዩ እኔንና ፍቅርን ተወለድሽ፣ እንኳን አደግሽ፣ እንኳን ደረሽ፣ እንኳን በሰልሽ፣ እንኳን ፈራሽ፣ እንኳን ይሄ ግን አፈራሽ። ሁሌ እንደዚህ እንዲሆን ፈልጋለሁ። እሺ ይሄን ተነጋገሩበት። ማረጋሽ መሪንግ እንደዚህ ነው። ከኛ ጋር አብሮ Happy birthday to you. Happy birthday, happy birthday, happy birthday to you. መልካም ልደት ለዳጊ። Thank you so much. Happy birthday. Birthday. Thank you so much. Thank you. አሁን ያዘጋጃችሁልንን ቁርስ እንብላና ሽምግልና እኔ በጣም አትስመጣ ስመጣ ማለት ሌሊት ከመምጣቱ የተነሳ መታ ተመለሰች ወደ ቤቷ። ከዛ ድጋሚ እዚህ ቤት ውስጥ ያሉት እና በዚህ አርፍደዋል። እዚሁ ነዋሪዎቹ አወረድና አበባ ተሸከመን ስገባ፣ በነገራችን ላይ ዱክ ጋር እስካሁን አልተላመድንም። ጮኸብህ እንዴ? አልጮኸብኝም፣ ግን እንደ ጮኸብኝ ነው የተሰማኝ። አስተያየቱ የጮኸብኝ ምን አባት ሰራ ላይ ነገር ነው መሰለኝ። ብቻ ድምፅ እንዳትቀሰቀሽ ወይስ የሆነ ሰው ሹክ እንዳይልሽ በጣም ተጨንቀኝ ነበር። ከዛ ግን ሰዓቱ ረፈደ። ደስ የሚለው አንቺም ትንሽ ገፋ ያደረግሽው ምናምን መጨረሻ ላይ በቃ ያው ስትወርጂ አሪፍ ሰርፕራይዝ እንደሆነ አላየንሽም። እኛም እዚህ ቆመን ስለነበር ከዛ
እንግዲህ ሆፕፉሊ የሁላችንም ጥምረት መብራት ጠፋ። ጀነሬተሩን አታወሩት? ጀነሬተር አቅሙ አልቻለውም የሆነ መብራት ምናምን። ከዛ ሶኬት ስንለቅን ምጣድ አጥፊ እኔ ደግሞ ተመልሼ መብራት ይዤ ልመጣ። ከዛ ባለቀ ሰዓት ብዙ ነገር ሬዲ ሆኖ ዳዲ ሮጦ ሄደ መብራት ሊገዛ። ሮጦ ጀነሬተር በቃ ይቀርታ ባለና መጨረሻ ላይ ልክ እሱ እንደመጣ አንቺ ስቱ ብለሽ ስትጣሪ እኔ እስቱ ለምን ያልኩ ይመስልሃል? ለምንድን ነው ማለት በቃ ልሄድ ነው ወደ ቀጠሮዬ እየወጣሁ ነው። ልክ ብቅ ስል ከመኝታ ቤቴ አበባል አንተ እስቱ ነው ያልኩት። በቃ ተሳስቶ ለሳም ያስቀምጣው ማለት ነው። ሩም ተሳስቶ ነው ብላሽ። ተሳስቶ ለሳም ያስቀምጣው ማለት ተሳስቶ እንደ እውነት ነው። ግን እሱ ስቶች እንዴት ነበር እኮ ስወጣ እኮ ጨረስኩ። ቃይን ይዛልኝ ወረደች ትብለጥ። ከዛ በቃ ዩዥዋሊ እንደምወጣው ነው የምትወጣው። ልክ በር ላይ ስደርስ ማለት ትንሽ ቆምኩ። ትንሽ ማለት አበባ እንግዲህ ያው እንደምወድ ይታወቃል። ግን ያ ሁሉ አበባ አንተ እስቱ ስል ወይ ብሎ ዝም። ከዛ ሁለተኛ ደገምኩት እኮ አንተ እስቱ አልኩኝ። አሁን ዝም። ከዛ ስቴላ ስለ አቤት ሲል ና አልኩት። በቃ ማለት ነው እየተንጎዳጎዱ ነው። እሱም እኮ አብሮ ነበር። ከዛ በጣም እድለኛ ሰው ነኝ። በጣም በህይወቴ ውስጥ ሁሌም እድለኛ ሰው ነኝ። ቤተሰቤ እሺ በቃ ቤተሰቤ በቃ ይታወቃል። ከቤተሰቤ ጋር ያለኝ ፍቅር፣ ለእኔ ያላቸው ነገር እኔን ለማስደሰት በቃ ደስ እንዲለኝ በቃ የሚያደርጉት ነገር በጣም ይታወቃል። እና ከዛ በምርጫ ደግሞ ቤተሰብ የሆኑኝ ሰዎች ደግሞ አሉ። እነ ሪሪ ሎሌ ላይክ በሌሊት ሰው ተነስቶ በቃ እንትን የማይለውን ነገር ላይክ የማያስበውን ነገር ሌሊት እኔ እንዳልነሳ ተጨንቀው ተጠበው ምናምን እና አንዳንዴ ቤተሰብ ነው ደምደም ነው አይደለ? ግን በምርጫ ደግሞ የምናገኛቸው ቤተሰቦች ለኔ በተለይ ለኔ በቃ ተባርኬያለሁ። በጓደኞቼ፣ በወዳጆቼ፣ በመወዳቸው ሰዎች፣ አብረውኝ በሚሰሩ ሰዎች ኢትስ ላይክ ሁሌ እኔ ደም ትስስር ምንም አይደለም የምልበት ምክንያት ይሄ ነው። በቃ አይ ዶንት ኖ ሁሌ ከሚገባኝ በላይ ነው የሚደረግልኝ። ሁሌ በቃ ከምጠብቀው በላይ ነው የሚሆኑልኝ። ይሄ ልደቴን ማክበር ሰርፕራይዝ ማድረግ ምናምን ብቻ አይደለም። ይሄ ትንሹ ነው ከሚሆኑልኝ ከሚያደርጉልኝ ነገር እና ቤቴን በሙሉ ከላይ እስከታች በአበባ አሸብርቆ እኔን ተነሳች አልተነሳች እያሉ ጠብቀው እንደገና አይ ዶንት ኖ ምን እንዳደረግኩ አላውቅም። እንደዚህ ይሄ ሁሉ ለኔ እንዲሰጥ፣ ይሄ ሁሉ ለኔ እንዲደረግ፣ ለኔ ደስታ ይሄ ሁሉ ሰው እንዲጨነቅ በቃቺ ህይወት አጭር አይደለች። በቃቺ አንድ አመት ልደት አንድ አመት እኔ ልደቴን በጣም እወደዋለሁ እና ሁሌ ልደት አንድ አመት ሲጨመር አንድ አመት ወደ ሞትም እየቀረብን ነው። አንድ አመት ደግሞ ሞር ዋይዝ እየሆንን ነው የምንሄደው እና እኔ እንጃ ላለፉት ብዙ ልደቶቼ ነበሩ ከቤተሰቦቼ ውጪ ያሉት ጓደኞቼ እና ሁሌ ደስታ ጊዜ በሀዘን ጊዜም ካጠገቤ በከፋኝ ጊዜም ካጠገቤ ነው የሚሆኑት እና የልባችንን ተነጋግረን ህይወታችንን አውርተን ነው የምንኖረው። የህይወትን አጭርነት በጣም የተረዳን ሰዎች ነን ሁላችንም። ብቻ ሁሌ ግሬትፉል ነኝ። ሁሌ አመሰግናለሁ። ሁሌ ፍቅር ነው የማይገኘው ነገር። የሰው ፍቅር ሰው ለሰው የሚሆነውን ነገር ማግኘት በጣም ከባድ ነው። ሌላው ነገር ቁሳቁሱ ምኑ ቀላል ሊሆን ይችላል። ግን እንደዚህ አይነት መዋደድ፣ እንደዚህ አይነት መፈቃቀር፣ እንደዚህ አይነት መከባበር የለም እና ደግሞም ህይወቴ ውስጥ ያሉት ሰዎች ሁሌም አሉ፣ ሁሌም ይቀጥላሉ። በቃ የሆነ አይቆምም ነገሩና በስራ ልንጫጫው እንችላለን ምናምን ተመልሰን ግን እዛው ጋር ነን ፍቅራችን የሚወስደው ነገር ስለሌለና እስቱዬ ሳምሩዬ ደግሞ በቃ ቤተሰቦቼ ደግሞ ለኔ ሁሌ ዋጋ ትከፍላላችሁና በጣም አመሰግናችኋለሁ። እኔ እንዳልጨነቅ እኔ እንዳይከፋኝ ታደርጋላችሁና አመሰግናችኋለሁ። እንዳላስቦኛለሁ በእናንተ እንዳልጨነቆኛለሁ። ቤት ውስጥ ምን አለ ምን የለም እንዴት ነው እንዳልል ሆናችሁኛል። ቢከፋኝ የማይሆን ነገር ባደርግ ጀጅ የማያደርግ የቤተሰብና ጓደኛ ነው ያለኝ እና የውስጤን ገልጬ መናገር የምችላቸው
ሰዎች ናቸው ሁሌ ዙሪያ ውስጥ ያሉትና ለዛ ደግሞ አምላኬን በጣም አመሰግነዋለሁኝ እና ሁላችሁንም በጣም ወዳችኋለሁ። I love you so much። አሁን እኛ ለደስታ ነው የመጣነው ለዘና አይደለም። I love you Dad. Thank you so much for everything. Happy birthday. I love you really. Thank you so much. አመሰግናችኋለሁ። አሁን እኔ ግን ማልቀሰለች እንዴ ቶቶ ሬክታንግል ይሁን ፒክቸር ግን ከተወለ አሁን ፋፈሽ ብለሽ እንድትወይ ነው። ፈርስት ቲንግ ኢን ዘ ሞርኒንግ ጨረሰን። አንዴ በስራ አንዴ በቤተሰብ አንዴ በምን የምንተዋወቀው ብዙዎችን በተለያየ ጎዳና ነው። ከዛ ደግሞ አንዳንዴ የተገናኘን እንደዚህ ጥሩ ጊዜ ማሳለፉ ደግሞ አብሶ ልደት ጠዋት የቁርስ ልደት በጠዋት ሻምፔን የጠጣ ልዑል እንግዲህ እዚህ ከጎናችን የምታዩት ማይ ብላክ ብራዘር ለዚህ ፕሮግራም ያለው አስተዋጽኦ እንደው ሌላውን ይቀርና ያው የለበሰው ልብስ እያያችሁ እንዳይጨራመጥበት ማታ 6 ሰዓት ላይ ያደረገ ቁጭ ብሎ አደረ። እንዲቹ እና ትልቅ ቫልዩ ያለው በጣም ሃፒ በርዝዴይ ደግሞ በጣም ለማንኛውም ምንድነው እኔ ደግሞ ማለት የምፈልገው እንግዲህ ድንግል ማርያም ልጅ ለልዑል እግዚአብሔር ከምስጋና ለሱ ይገባዋል። ማማዬ ይሄ ማለት አይገባኝም ነው ቀድም ስትይ የነበረው ይበዛብኛል ስትይ ነው እና ከዚህ በላይ ይገባሻል። እውነት ለመናገር በዚህ በቁስ በሌላ ነገር የማይተካ ነገር ደግሞ አንቺም ለጓደኞችሽም ለእኛ በተለይ ለቤተሰቦች ደግሞ ብዙ ነገር መስዋዕት ከፍለሻል እና ይሄ ከዚህ በላይ ምንም አይለካ መለኪያ የለውም። ሁለተኛ ደግሞ ያው ይህንን ነገር የተዘጋጀው አንቺ ያው ልደትሽን ስለ እናት ህፃናት በጎ አድራጎት እዛ ነው ልደት የማክበር የምፈልገው ብለሽ እዛ ያው በአሪፍ ሁኔታ በደንብ እንትን ብለሽ ነበረ አክብረን ነበረ እና እኛ ደግሞ ተሰብስበን ለአንቺ የለም ያው የደስታ ቀኖች ወደዚህ ምድር የመጣሽባት ቀን ናትና ለአንቺ ደስታ ይሆን ዘንድ ብለን ቢያንስብሽም ይሄን ነገር አድርገናል እና እኔ ሁሌ የምልሽ ሁሉም ቦታ ላይ ተናግሬዋለሁ ከእኔ እድሜ ጤና ፍቅር ሁሌም በደንብ እድሜ ጨምሮ ይስጥሽ። እኔ ማለት ነው እናደርግሽ በጣም I love you so much። እወድሻለሁ። በማስጠንቀቂያ